ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የታምሪያ ቲቪ ተከታዮች ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዚህ ይበልልኝ። ዛሬ እንግዲህ ማስጎበኛችሁ የማስቀኛችሁ ማለት ነው ሀገር መግባት የምትፈልጉ እንደው ዕቃ መግዛት የምትፈልጉ ከኔ ወደር ማለት ትችላላችሁ ማለት ነው። የምሬን ነው እና የምር ጓደኛዬ ወደ ሀገር ቤት ስትገባ ብላ ማለት ነው ከዛ እሷን እንትን ለማለት ወጥቼ ረብስሚላ ኢትዮጵያ ብቻ አይደለም ኑሮ የተወደደው የምሬን ነው የምላችሁ። እዛ ሀገር ለራሱ ኑሮ ጥዟል ነው የምላችሁ። እና ረብስሚላ ትንሽ ነገር ገዝታችሁ ሀቢብቲ ያን ወር ደግሞ ስንጣጣ አድርገሻ ስለምትመጪው እና ምላች ፈልጌ ነው አትወጡ ያልገዛም ብዬ እንትን ያልኩትን እቃ ሁሉ ገዝቼ ነው የመጣሁትና በዛው የሱቅ ብዙ መሄድ አያስፈልግም። በተለይ ወደ ሀገር ቤት እንኳን ራሱ ብትሄዱ ማለት ነው መግዛት ያለባችሁን ነገር ነው እንጂ አትግዙ። ይህም በተለይ እኛ ሴቶች ወላሂ የመግዛት እንትን አለብን። በቃ አላቅም ምን እንጃ በተለይ እኔ ማለት ነው። እና ገንዘባችሁን አታጥፉ። በተለይ ውጭ የምታገዙት ከሆነ ገንዘባችሁን ታጠፋላችሁ። እድሜያችሁ እየሄደ ገንዘብ ሳትይዙ ትቀራላችሁ ማለት ነው። እና ወደ ሀገር ቤትም እንኳን ስትሄዱ እንደዚህ ኮተት አታብዙ። ማለትም መግዛት ያለባችሁን ነገር እንጂ ካርጎ ምናምን ራሱ አያስፈልግም። ያለው ከጥቅሙ ጉዳቱ ነው የሚያመዝነው ማለት ነው። እና መግዛት ያለባችሁን ነገር ለራሳችሁ፣ ምክንያቱም ምንም ጥቅም የለውም። አኛ እዛ ሀገር ገዝታችሁት ውድ ነው እዛ ሀገር ለራሱ የሚገዛው ይቅተን የምሬ ነው። ከዛ እንደገና መሳችሁ ደግሞ የእንትን ተከፍላላችሁ፣ የማስጠኛ ተከፍላላችሁ። እንደገና ደግሞ ኢትዮጵያ ሲሄድ ደግሞ መሳችሁ ደግሞ የመውጫት ተከፍላላችሁ። ከዛ አላችሁበት ሀገር ለመሄድ ደግሞ ወደ ስንት ሺህ ብር ተከፍላላችሁ። እንደ አገር ቤት ራሱ እኮ ትራንስፖርት ጨምሯል። ሀቂቀትን የምሬ ነው። ከዛ ለመራመድ እኮ 1000 እየተባላችሁ ነው፣ 200 እየተባለ ነው። ሰው ቀላል አይደለም። እና ከጥቅሙ ጉዳቱ ነው የሚያመዝነው ሰው። ስለዚህ ከዚህ ልፍዝ እንኳን ያዛችሁላችሁ እንኳን ብትሄዱ ኮተት ይዛልን መጣች ነው እንጂ የትኛውም ሰው እንዲህ አይነት ነገር አመጣችልኝ ብሎ የሚላቸው ሰው የለም። ምክንያቱም ኢትዮጵያ ላይ በአሁኑ ሰዓት ከዚህ ሀገር የተሻለ ልብስ ሞልቷል። የሚያስፈልገው ምንድነው? ብር ብቻ ነው። ስለዚህ እንደኔ አባባል ከሆነ ካርጎ ማድረጋችሁ ቢቀርባችሁ የምሬ ነው። ለራሳችሁ መግዛት ያለባችሁ ነገር ግዙ። ከዛ ውጭ አገር ስትሄዱ በቃ የሆነ ነገር ገዝታችሁ መስጠት ግዴታ አይደለም። ስትጀምር ራሱ አሁን ላይ ያን ያህል እንትን አይደለም። በድሮ ጊዜ ነበር እንጂ ማለት ነው። እና አሁን ላይ ማንም ማሰጠችኝ ሰጠችኝ የሚል ሰው ራሱን ያለ አይመስለኝም። ምክንያቱም ጊዜ አሁን ላይ እንደዛ የሚያስብል አይደለም። በጣም ከባድ ነው ወላሂ። አይደለም ኢትዮጵያ ላይ ሰው ሀገር ላይ እንኳን ኑሮ ውድ ነው የምላችሁ። እንደ አረቦች እኮ የምርከኛ ይባሱ ድሃ ሆነዋል። ወላሂ ናዚ ምን ድሃ ሆነዋል ነው የምላችሁ። በቃ ሁሌ ይይ ነው ሁሌ ሮሮ ነው። በቃ ትንሽ ነገር ለመግዛት ምን ያህል ብር ነው የሚወጣውና ምን ለማለት ፈልጌ ነው፣ ብራችሁን ያዙ። በቃ ምንም ቢሆን ምንም ብራችሁን ያዙ። ብር ካላችሁ ማንኛውም ነገር የትም ቦታ ቢሆን በየትኛውም ሰዓት ላይም ቢሆን ማድረግ ትችላላችሁ። ስለዚህ ምላችሁ ፈልጌ ነው፣ ብራችሁን ያዙ። ብራችሁን አታጥፉ። በቀውጥ ስጡት እንኳን ራሳችሁን ቆጠጥ ማድረግ መቻል አለባችሁ። ማለት የአረብ ሀገር ብትጀምር የተረገመ ነው የምታረግሟል። እኔ አላቅም እንደው ብር ተብሎ በቃ እንደው ብር ተብሎ ሲጠራ አይዱን ነው አላቅም። በተለይ የአረብ ሀገሩ የተረገመ ነው ወላሂ። የሆነ ነገር ትንሽ ነገር ገዝታችሁ ብዙ ብር ነው የምታጠፉት። በቃ ሳታውቁት ነው በቃ በዛም ብሎ ጠፍቶ የሚያልቀውና ስለዚህ የእድሜ መብዛት ዋጋ ስለሌለው አትለኛ አረብ ሀገር ያለን እህቶች ገንዘባችንን መያዝ አለብን። በትንሽ በትልቁ ማጥፋት የለብንም። ለከሌ እያልን እድሜያችንን ሰው ሀገር ላይ መጨረስ የለብንም። ራሳችን ላይ መስራት አለብን። ለራሳችን መኖር አለብን። ገንዘባችንን መያዝ አለብን። ገንዘብ ሲኖራችሁ ነው ማንኛውም ሰው እናንተን እንትን የሚላችሁ። ወላሂ አሁን በአሁኑ ሰዓት ላይ አይደለም የሚኮተት ነገር ነፍሳችሁን እንኳን ብትሰጧቸው እንዲያረጉልን የሚላችሁ ሰው ማንም የለም። ስለዚህ ለራሳችሁ ስሩ። ራሳችሁ ላይ እንትን በሉ። አላማችሁን የመጣችሁበትን አላማ አሳጉ። ለከሌ ለንተና እያላችሁ ጊዜያችሁና እድሜያችሁ አረብ ሀገር ላይ ያጨርሱ ማለት ነው። ያላችሁን ጊዜና እድሜ ተጠቅማችሁ ራሳችሁን ከትናንቱ የተሻለ እንዲኖራችሁ ራሳችሁ ላይ አረብ ሀገር መመላለሱ ምንም ጥቅም የለውም በነገራችን ላይ ነው። 4 ዓመትም 5 ዓመትም በየቦታውም በየሀገሩ ብትዞሩ ጥቅም የለውም። ዋናው ሰርታችሁ ገንዘብ መያዛችሁ ስለሆነ ማለት ነው። እናማ ስለነበረን ቆይታ ከልብ አድርጌ ነው የማመሰግነው። ቪዲዮውን ላይክ ሸር እያደረጋችሁ ቤተሰብ